ምስጋና ይገባው። በመቀጠል ቀጥታ የመሳባት አባታችን ቀይታ በመንገዶች ላይ ሽማችን አልበዋል። ከዚህ መቀጠል ወደ ሽማግሌዎቹ እገባለሁ። ምናልባት ሊቀጠበጡ ቀለሞች ምክንያት የተገኘ አይመስለኝም። ስለዚህ መጋቢ ስርዓት ዳን ዘርፉ ቀሲስ ወንዳረጋይ ያልተገኙ አይመስለኝም። እሳቸው እና አስማረ አለማየሁ አሉ። ወደ መጋቢ ስርዓት እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። አሜን። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ከዚህ በመቀጠል ክቡር አባታችን መላከ ፀሐይ ሰናይ ባያብል የመጨረሻውን ቃለ ምዕዳንና ቡራኬ የሚሰጡልኝ በታላቅ ትሕትና እጠይቃለሁ። ከእናንተ መሰግናገር የሚሉት ይሆናል። አባታችን በፍጹም እናናደርገው በመጀመሪያ ሙሽሮቻችን ቀጥሎ ደግሞ ወንድማችን ከስማል ከዛ የሚቀጥል ደግሞ አገልጋዮች ትልቁ ቄስ ደረስ ዲያቆናት ከወንድሙ መምህራን እንዲሁም ደግሞ በታችና ወንድማችን ሽምግልና ላይ የተገኛችሁ የነገር አባቶች እንደ ቤተክርስቲያን እንደ ስርዓቱ ማለት ነው። እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላክ በምህረቱ በደስታ አገናኛችሁ። ይሄ ትልቅ ደስታ ነው። በጣም ትልቅ ደስታ ነው። አንደኛው እንደ ሰውኛው በእንዲህ ያለ መልክ ማንም ሰው ሲገናኝ ደስ ይላል። በሁለተኛ ደረጃ ደግሞ ወንድማችን ኃይለ መለኮት የሁላችንም ወንድም የሁላችሁ የእናንተ ወንድም ስለ ወንድማችን በብዙ ነገር እንደነገረኝ እዚህ ደረጃ ላይ መድረስ የማንም ስጦታ አይደለም፣ የእግዚአብሔር ስጦታ ነው። ዳዊትን ከምን አንስቶ ምን ላይ እንዳስቀመጠው የምታውቅ ሰው የሆናችሁ ዝርዝር አያስፈልጋችሁም። እና በዚህ አይነት መልኩ ወንድማችን የልጅ አዋቂ አስተዋይ እግዚአብሔር ያደረገለት ነገር እኛም አብረን ቆርቆ ተገኝተን እንድንመሰክር ነገም ደግሞ በልጆቻችን እንዲህ ያለ ስራ እንዲሰራ እግዚአብሔር እንድንጸልይ እንድንማጸን ፈቅዶ በዚህ መልኩ ስላገናኘን እግዚአብሔር የተመሰገነ ይሁን። አገልጋዮቹ ዛሬ ጅምር ነው። ዛሬ ሀን ያልነው ገና ሂደቱ ረዥም ነው። ነገም ባለው ፊት እንትና ጉዞ አብሮነታችሁ እንዳይለይ እንደ ወንድም ጠቆማዬን እየጨመሩ ገና ምረቃውም ምስጋናው ጸሎቱም ከኛ ብቃቱ ጸጋው ያላቸው አባቶች እየመረቁ ወደፊት የሚያስሄዱት ስለሆነ የዛሬዋን ጅምሯን እንደው ለመናገር ብዬ ነው። ለዚህ ምድር ስለበቃው እግዚአብሔርን እያመሰገኑ በእውነቱ ከወንድማችን ከእህታችን ጎን መቆም እንደማውቀው ታሪካቸው በረከት መውሰድ ነው ብዬ ነው የማምነው። በግሌ በረከት መውሰድ ነው። ለምን እግዚአብሔር መንፈስ ቅዱስ እነሱ ላይ እንዳለ አምናለሁ። እግዚአብሔር ምን ጊዜም ታናናሾቹን ታላቅ ለማድረግ ኃይል ያለው አምላክ ነው እና የተናቁትን ከፍ የሚያደርግ እግዚአብሔር እነዚህ ምስሎች ከፍ ያደረገ ነገር ደግሞ በሌላም ከፍታ እንደሚያስቀምጣቸው ስለማምን እግዚአብሔር ካከበረው ጋር መገኘት ደግሞ ክብር መውሰድ ስለሆነ
እዚህ ድረስ ስለበቃውን እግዚአብሔርን እያመሰገንኩ ወንድሜንም እህቴንም እንኳን ለዚህ ክብር ለዚህ ማዕረግ አበቃችሁ። ከዚህ በኋላ የሚቀረው እኛ እንደ ሰውኛው አፈራረም ነው። ከዚህ በኋላ ደግሞ የሚቀራቸው በሕዝብ ፊት በአባቶች ፊት በስጋው ደግሞ መታሰር ነው። እሱ እስካሁንም ታስረዋል። የበለጠ መታሰራችንን ወቁልን የሚሉት ቀን ነው የቀረው። ለእሱ ደግሞ ቀን መድኃኔዓለም ያድርሰን። ለዚህ ክብር ያበቃችሁ ወንድሞች አባቶች አሳድጋችሁ ከምንም በላይ ቤተ ክርስቲያን ይቺ ብንነክሳት ጡቷ እስከሚደማ ድረስ ብንጠባት አደማችሁን የማትል እናት አባት ሲጥለን ተረክባ እስከ ሞት ድረስ ከሞትም በኋላ መንግስትን እስከ ማውረስ ድረስ እናታችን ከብራ ትኖርልን። ከዚያ ቀጥላችሁ ደግሞ እዚህ ደረጃ ያደረሳችሁ በዚህ ማዕረግ እንዲሆኑ እንዲታዩ ያደረጋችሁት የሚታወቀውንም የማይታወቀውንም የግልጹንም የስውሩንም ስራ የሰራችሁ ሁሉ እግዚአብሔር በበጎ ያያችሁ እያሉ እዚህ ላይ ጠቀልላለሁ። እግዚአብሔር ያክብርልን። እኛንም ስለተቀበላችሁ በጣም አመሰግናለሁ። ክብራችን ደስ ብሎኛል። እግዚአብሔር ያክብራችሁ። ክበሩ፣ ውለዱ፣ በደስታ ተሞልታችሁ ኑሩ። ብላችሁ የጀመራችሁትን ማስፈጸም የሚችል መድኃኔዓለም አስፈጽሟችሁ፣ በዘር ባርኳችሁ፣ በኑሮ ባርኳችሁ፣ በሁሉ ነገር ባርኳችሁ። እንግዳ እየተቀበላችሁ አባቶችን እያከበራችሁ የምትኖሩበት እድል ሰፊ ያድርግላችሁ መድኃኔዓለም። የአባቶቻችን አምላክ ይባርከን። ቦታው ይባረክ። የፍቅር ቦታ ይሁን፣ የሰላም ቦታ ይሁን። ማስተዋል የተወሰደባቸውን ማስተዋል ይስጥልን። ማስተዋል ያላቸውን እግዚአብሔር ደግሞ በማስተዋል ላይ ከፍ ያደርግልን። የእመቤታችን ቃል ኪዳን፣ የጻድቃን በረከት፣ የሰማዕታት ጸሎት፣ ቅዱሳን ሰማያውያን መላእክት ጥበቃ ከሁላችን ጋር ይሁን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም እድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ታብአነ ዘውስተ መንሱት አላ አድኅነነ ወባልሐነ ኩሉ ዚአከ ይእቲ መንግሥት ኃይል ወክብር ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተንሥኢ ወሰአሊነ ኀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስሕብ ለነ ኃጣውኢነ እማይሠራ ኃጢአት እግዚአብሔር ይፍታ። ክርስቶስ ተንሥአ እሙታን ሰይጣን ሰላም ሆነ። እግዚአብሔር ከሁላችን ጋር ይሁን። አረፍ እንበል። ክቡር አባታችንን እጅግ አብዝተን እናመሰግናለን። ከዚህ በመቀጠል ያለው መሳሰቢያ ያው ስርዓቱ ሁላችሁ ስለምታውቁት ወንድማችንም ስለሚያውቀው ሁላችንም ስለምታውቀው ቀደም ብለን ሌሊት መግባት እንዳለብን ሌላም ሰርግ ስላለ ልዩ ሰርግ 9 ሰዓት ወይ 8 ሰዓት 7 ሰዓት ቀደም ብለን ይገባል ብዬ ስለማስብ ነው። ስለዚህ ሁላችንም እንገኝ። በተረፈ የቀለበት እንዳይረሳ ለማሳሰብ ፈልጋለሁ። ሌላው ያው ካሜራማን እንደምታስተካክሉ ፈልጋለሁ። ምናልባትም ከሆነ ብዬ ነው። በተረፈ እግዚአብሔር አምላክ ከዚህ ዛሰው ይበለን። ሁላችንም ዛሬ ለቱ ቀን ያደርሰን። እንኳን ደስ አላችሁ። ሰላም ዋሉልን።